ልጆች እንዴት ናችሁ? ሰላም ናችሁ? እንዴት ነው? ክፍለ ጊዜው ሞቅ አድርገን ለመጀመር ሞቅ ያለ ጥያቄ እንጠይቃለን። ዛሬ ትንሽ ከበድ ይላል። ማብዛት ላይ ትፈተናላችሁ። ጊዜ ቤት ያጥኑ ብያለሁ። ጊዜ ቤት ያጠና ሰው ቶሎ ይመልሰዋል። ጥያቄ መደመር ጥያቄ ነው። እንግዲህ ባለፈው እንዳየነው ቁጥሮችን በማቀናጀት የመደመር ዛሬ የመጨረሻው ጥያቄ ሊሆን ይችላል። ቁጥሮችን በማቀናጀት ሁለት ቁጥሮችን አብሮ በማቀናጀት ከዛ ደግሞ ማብዛትን በመጠቀም ቁጥሮችን የመደመር ዘዴ ነው የጀመርነው። እንግዲህ 20 ላይ ደርሰናል። ምንም አላላችሁም። እንግዲህ ያው ክብደቱ ያው ስፖርቱን በደንብ እየሰራችሁ ነው፣ እየተለማመዳችሁ ነው። ጡንቻዎች የጠነከሩ መሆናቸው ይታየኛል። እስኪ ዛሬ ደግሞ ከ1 እስከ 40 ያሉትን ሙሉ ቁጥሮች ጀምሩ። እንደተለመደው 30 ሴኮንድ የሚሰጠው ፍጥነት ይኖራችሁ። ከ1 እስከ 40 ያሉትን ሙሉ ቁጥሮች በማቀናጀት ደምሩ። እንዴት እጆች አነስ ብሎብኛል። እንዴት ነው? አልጨረሳችሁም እንዴ? በግድ ማለቅ አለበት በቃ። ምክንያቱም አሁን ቴክኒክ ነው። እያቀናጃችሁ ቶሎ ማብዛት ነው። ማብዛቷም የሁለት ቤት ነች። ብዙ አትከብድም። መልስ እንናገር። በጣም ጥሩ። የዕለቱ የማሟሟቂያ ጥያቄ መልስ 820 ነው። 820 ነው። እንግዲህ ይሄን በማቀናጀት ጀምራችኋል። ጊዜ ካላችሁ ደግሞ ምንድን ነው እስቲ ከ1 እስከ 40 ያሉትን ቁጥሮች እየደመራችሁ ምንድን ነው ይሄ ልምምዱ የሚከፋ አይደለም። በኖርማል መንገድም ቁጥሮችን እየጻፋችሁ ብትደምሩም ጥሩ ስራ እየሰራችሁ ነው። ምክንያቱም እንደነገርኳችሁ ብዙ ኤክሰርሳይዝ ማድረግ አለባችሁ። ኮምፒቴሽን፣ መደመር፣ መቀነስ፣ ማብዛት፣ ማካፈል ላይ ጥሩ ስትሰሩ ሌላውም ነገር አብሮ እየመጣ ይሄዳል። ማለት ፍጥነት ይኖራችኋል። ማንኛውንም ነገር በፍጥነት መረዳት ትችላላችሁ። አለዛ እንግዲህ አልጀብራ ስትማሩ ሌላም ሂሳብ በምትማሩበት ጊዜ ቁጥሮችን ቶሎ ማኒፕሌት ማድረግ ፈጣን ካልሆንን ከመምህሩ ጋር አብራችሁ መሄድ አትችሉም። ብዙ ጊዜ ሂሳብ ክፍለ ጊዜ አንዳንዴ ለመምህሩ ቀለል ይለውና ቶሎ እሱ በቃሉ ሰርቶ ሲያልፍ እናንተ ደግሞ ያ ነገር እንዴት መጣ ስትሉ እዛ ውስጥ ተቀመጡ፣ መምህሩ ሌላ ቦታ ሄዷል። ስለዚህ ይሄን ነገር ምንድነው ጉልበት አግኝታችሁ ፈጣማ ሆናችሁ የሂሳብ ክፍልን ለመከታተል እንደነዚህ አይነት ነገሮች በጣም አስፈላጊ ናቸው። በጣም ጥሩ ናቸው። ልምምዳችሁ ይቀጥል። እንግዲህ የሚቀጥለው ጊዜ ደግሞ በሌላ ማሟሟቂያ እንገናኛለን። ወደ መደበኛው ክፍል እንሄዳለን። እንግዲህ የጀመርነው ርዕስ ምንድን ነበረ? የሙሉ ቁጥሮች ስርዓትና 4 መሰረታዊ ስሌቶች ናቸው። እንግዲህ የሙሉ ቁጥር የሚለው ነገር ልንጨርስ ነው፣ እያጠቃልልን ነው ያለነው። ከዛ ወደ ስሌት ነው። ስሌት ብዙ አይፈጅብንም። ለምን አሁን ስታሟሙቁን ስሌት እየሰራችሁ ነው። ብዙ አዲስ የሚመጣ ነገር የለም። ለማንኛውም እነዚህ ሙሉ ቁጥሮች ዛሬ እንግዲህ ስንፈራ በቃ ስንት ልንገባ ነው? በጣም ጉሩም ዛሬ ሚሊዮን ልንገባ ነው። ባለፈው ክፍል ማለት በሰባተኛው ክፍለ ጊዜ ላይ ምን ነበር የሰራ ነው? ባለ 5 ሆሄና ባለ 6 ሆሄ ሙሉ ቁጥሮች ላይ ነበረ ያተኮርነው። እንግዲህ ካየናቸው ቁጥሮች መካከል ይህን ቁጥር አይተናል። በጣም ትልቅ ቁጥር ነው። ደስ የሚል ቁጥር ነው። ማን ነበር ያልነው? 100,000 ነው። የ100,000 ቁጥር ነው። ይሄ ትንሹ ባለ 6 ሆሄ ሙሉ ቁጥር ነበረ። ትንሹ ባለ 6 ሆሄ ሙሉ ቁጥር ነበረ። ይሄን ቁጥር እያሳደግን ሄደን ትልቁ ባለ 6 ሆሄ ሙሉ ቁጥር ደግሞ 999,999 መሆኑን አይተን እንግዲህ እዚህ ላይ ያቆምነው። ዛሬ ደግሞ እንግዲህ እንደለመድነው መጨረሻ ከቆምንበት ቁጥር ላይ 1 ስንጨምር የዛን ቁጥር ተከታይ እናገኛለን። እንግዲህ በዚህ ሁኔታ የዚህ ቁጥርን ተከታይ ለማግኘት እላው ላይ 1 እንደምርበታለን። እላው ላይ 1 ስንደምርበት ምን ይሆናል? 999,999 ሲደመር 1 ባለ 7 ሆሄ ትንሹን ቁጥር ይሰጠናል። ያ እንግዲህ በናፍቆት ስንጠብቀው የነበረው ቁጥር ነው። ማነው እሱ? ባለ 6 ዜሮ ቁጥር ባለ 7 ሆሄ ትንሹ ሙሉ ቁጥር 1 ሚሊዮን ነው። ይሄ በጣም ግሩም ነው። እያደግን 1 ሚሊዮን ሆኖናል። ክፍል ስትማሩ ስንት ክፍል ላይ ነው 1 ሚሊዮን የተማራችሁት? ስንት ክፍል ላይ ነው 1 ሚሊዮን የተማራችሁት? እንግዲህ አሁን ባለው ስርዓተ ትምህርት ስንሄድ 1 ሚሊዮንን የምትማሩት
መጨረሻ እንግዲህ 4ኛ ክፍልን ሲጨርሱ አካባቢ ነው የሚሆነው። ወደ 5ኛ ክፍል ደግሞ ከ1 ሚሊዮን በላይ የሆኑ ሙሉ ቁጥሮችን እየተማራችሁ መጣችኋል። እንግዲህ እንዴት ነው አንድ ሰው 1ኛ ክፍል ሆኖ 2ኛ ክፍል ሆኖ ባለ 3 አሃዝ ሙሉ ቁጥርን ማለት እስከ 999 እስከ 1000 ያሉትን ሙሉ ቁጥሮች በደንብ ከቻለ ጥሩ ነገር ነው። ምክንያቱም ሁሉም ነገር እዛ ላይ መደመሩንም መቀነሱንም ማብዛቱንም ማካፈሉንም ቁጥር ማንበቡንም ማጠጋጋቱንም እዛ ነገር ላይ ከጨረሰን እንዳያችሁት ወደ ላይም ስንሄድ ብዙ አዲስ የሚመጣ ነገር የለም። ግን ጥሩ ግንዛቤ ሊኖራችሁ ይገባል። ቁጥር በጣም ሰፊ ጽንሰ ሀሳብ ነው። ስለ ቁጥሮች በቂ ግንዛቤ እንዲኖረን ቁጥሮችን ብያችኋለሁ። ቁጥሮች በዓይነ ሕሊናችሁ ፊት ለፊታችሁ ሊታያችሁ ይገባል። አሁን በአሁኑ ሰዓት የቁጥር ጨረር የምንለው ነገር ፊት ለፊታችን ሊታይ ይችላል። ሚሊዮን አለ። ከሚሊዮን በኋላ ማን ነው? እንግዲህ ሚሊዮን ባለ ስንት ሆሄ ሙሉ ቁጥር ነው? ባለ እየቆጠራችሁ 1 2 3 4 5 6 7 እንግዲህ እንደነገርኳችሁ ይህንንም ቁጥር ለማንበብ በየሶስት ሆሄው ይሄን ምልክት ያደረጋችሁ መሄድ አትርሱ። እንግዲህ በየሶስት ሆሄ ስንል ምንድነው? እነዚህ ባለ 3 ሆሄ ቁጥሮች በጣም ጊዜ ፈተን የሰራናቸው ነገሮች ናቸው። በጣም አስፈላጊ ነገር ናቸው። ሁሉም በእነሱ ላይ የተመሰረተ ስለሆነ እንግዲህ በየሶስቱ እየከፋፈልን እንሄዳለን። እንግዲህ 1 ሚሊዮን ትንሹ ባለ 7 ሆሄ ሙሉ ቁጥር ነው። ይሄ ቁጥር እያደገ ሲሄድ ደግሞ ባለ 7 ሆሄ ቁጥሮችን እያሳደግን በምንሄድበት ጊዜ የምናገኘው ቁጥር ትልቁ ቁጥር ማለት ነው 999,999 9,999,999 ነው። ከዚህ በኋላ የሚመጣው ቁጥር ደግሞ 10 ሚሊዮን ይሆናል። 10 ሚሊዮን ይሆናል። 10 ሚሊዮን ደግሞ ባለ 8 ሆሄ ሙሉ ቁጥር ነው። እሱንም እያሳደግን እንሄዳለን። እንግዲህ ከዛ ደግሞ ወደ 100 ሚሊዮን እየሄድን እንሄዳለን። ወደ ይሄኛው ባለ 8 ነው። ባለ 9 ሆሄ ሙሉ ቁጥሮች ደግሞ ወደ 100,000 ትንሹ ይሆናል። ያን እያየን እንሄዳለን። ለማንኛውም ቁጥሮቹን ስናይ እንዴት ነው እነዚህ ቁጥሮች የምናነባቸው የሚለውን ነገር ለማየት ምን ማየት አለብን? የቁጥር ቤት ሰንጠረዥ እስኪ ዛሬ የደረስንበት ድረስ ማለት ባለ 9 ሆሄ ሙሉ ቁጥርን ለማንበብ ለመገንዘብ የሚያስችለንን ባለ 9 ቤት የቁጥር ቤት ሰንጠረዥ አንዴ እንመልከት። በደንብ አስተውሉት። ቁጥሩን አልጽፍላችሁም፣ ግን ምን እንደሚጻፈው የቁጥር ቤት ሰንጠረዡን ብቻ አንዴ ተመልከቱት። እሺ፣ በደንብ ይታያችኋል። የአንድ ቤት አለ፣ የ10 ቤት፣ የ100 ቤት። ከዛ ደግሞ ሶስቱ የሚቀጥሉት ደግሞ ምንድን ናቸው? 1000 ቤት፣ 10,000 ቤት፣ 100,000 ቤት። ከዛ ሚሊዮን ቤት፣ 10 ሚሊዮን ቤት፣ 100 ሚሊዮን ቤት ነው። ስለዚህ ይሄንን ካወቅን እንግዲህ ባለ 9 አሃዝ ሙሉ ቁጥርን መገንዘብ እንችላለን ማለት ነው። እሺ፣ አሁን የትኩረት አቅጣጫችንን አድርገን መሄድ የምንፈልገው ቁጥሮችን እንዴት እንደምናነብ ነው። እንግዲህ ለማንበብ የነገርኳችሁ ነገር ምንድን ነው? የመጀመሪያ ነገር ቁጥሮቹን ምን ነው ብታደርጉት? በሶስት አሃዝ ወይ በሶስት ሆሄ እየከፋፈላችሁ ትሄዳላችሁ። አሁን እንግዲህ እስቲ ቁጥር አብረን እንግዲህ በቀላሉ ከትንሹ እንነሳና ይሄን ነገር እያነበብን ቁጥሩን በፊደል እየጻፍን እንሂድ። እንግዲህ አንድ የምንሰራው ነገር ምንድን ነው? አንድ ሳጥን እዚህ ጋር ሰራለሁ። ይሄ ማለት እንግዲህ ምንድን ነው? የመጀመሪያ ባለ 1 ሆሄ ሙሉ ቁጥር ነው። እንደገና ወደኋላ ልትመልሰን ነው ወይ እንዳትል ችግር የለም። ለአንድ ደቂቃ ያህል ወደኋላ እንሂድና ባለ 1 ሆሄ ሙሉ ቁጥር እንውሰድ። ለምሳሌ ባለ 1 ሆሄ ሙሉ ቁጥር ይሄ ይታያችኋል፣ 7 አለ። አሁን ስለ 7 የማናውቀው ነገር የለም። 7ን እንዴት እንደምናነበው እንዴት በፊደል እንደምንጽፈው እናውቃለን። ሆሄውን እንቆጥራለን። 7 ስንት ሆሄ አለው ወይ ስንት ዲጂት አለው ወይ ስንት አሃዝ አለው? ሁሉም ያናቸው ቃላቶቹን በደንብ እንድትገነዘቧቸው እያልኩ ነው። 7 ባለ 1 ሆሄ ነው። እዚህ ላይ እንግዲህ ማንም ሰው ይሄን ቁጥር ማንበብ አይከብደውም አለ እንዴ? 7ን ማንበብ አይከብደውም። 7ን ማንበብ ካልከበደን አሁን ደግሞ የሚቀጥለው ቁጥር ከ7 ቀጥሎ 1 ቁጥር ልጨምር። እሺ፣ አሁን ባለ ስንት ሆሄ ነው ይሄ?
57 ነው የምንለው። ባለ 2 ሆሄ ቁጥር ነው። እንግዲህ 7ን ማንበብ ችለናል። ይሄ ደግሞ ባለ 2 ሆሄ ሲሆን ስንት ነው? 57 ብለን እናነባለን። እናሳድገው። አሁን ደግሞ አብረን እናንበብ። ይታያል። ይህ ቁጥር ባለ ስንት ሆሄ ሙሉ ቁጥር ነው? አሁን የተጻፈው ቁጥር ባለ ስንት ሆሄ ሙሉ ቁጥር ነው? ባለ 3 ሆሄ ሙሉ ቁጥር ነው። እንግዲህ 3 ሆሄ በጣም ጊዜ ፈይተን ነው እንደነገርኳችሁ። ሁላችሁም እዚህ ደረጃ ድረስ በጣም ጥሩ እንደሆናችሁ እገምታለሁ። አንደኛ ክፍሎችም ብትሆኑ ሁለተኛ ክፍሎችም ሶስተኛም ከዛም በላይ ያላችሁ እዚህ ላይ ጥሩ ግንዛቤ እንደሚኖራችሁ እገምታለሁ። አሁን ይህን እንዴት ነው የምታነቡት? 457 ብላችሁ ደግሞ በፊደል መጻፍ ትችላላችሁ። 457 የሚለውን በፊደል መጻፍ ትችላላችሁ። ምንም አያስቸግርም። 457 ይህን በፊደል መጻፍ ትችላላችሁ። አሁን እንግዲህ ይሄንን ፎርም እንውሰደው። እዚህ ጋር አንድ ሆሄ ነበር፣ አነበባችሁት። አሁንም ሶስተኛ ሆሄ ሰጥቷችሁ አነበባችሁት። አሁን ደግሞ አንድ ቁጥር ልጨምርበት። 6 ልጨምር ነው። የነበረው ቁጥር እንዳለን የጻፍኩት። አሁን ወደ ማንበብ ስንሄድ ምን አድርጉ ብያቸዋለሁ? 3 ሆሄ ወይ ደግሞ 3 አሃዝ እየቆጠራችሁ እችን ምልክት አድርጉ ብያቸዋለሁ። ምልክቷን አደረጋችሁ። አሁን ምንድን ነው እዚህ ጋር 3 ሆሄ ነበራችሁ። አሁን 4ኛ ሆሄ እዚህ ጋር ተጨመረ። 4ኛ ሆሄ ሲጨመር ይሄን ስታነቡልኝ ባለ 3 ሆሄ 457 በላችሁ ነው። ባለ 3 ሆሄ እንዴት እንደምታነቡ ስለምታውቁ። እዚህ ጋር ግን ከዚህ በኋላ ይሄ 3ቱ ምንም ሳይቀየር ምንም ቁጥሮች ከዚህ በኩል ቢኖሩ 457 ብለን ነው የምናነበው። ግን ከዚህ ከባለ 3 ሆሄው በኋላ አዲስ ቁጥር ስንጨምር እች ምልክት ታደርጋላችሁና ከዚህ በኋላ የምታነቡትን ነገር እላው ላይ ሺህ ብላችሁ ትጨምሩበታላችሁ። አሁን ከዚህ በኋላ አንድ ቁጥር መጣ። ማን ነው እሱ? 6 ነው። አሁን 6 እዚህ ጋር ያለች ቦታ ስለሆነች 6000 ብላችሁ ታነቡታላችሁ። 6457 እሺ፣ አሁንም አንድ ነገር ልንጨምር። አንድ ቁጥር ልጨምር ነው እዚህ ጋር አንድ ቁጥር ጨምሩ። ማን የጨመርኩት? 2 ነው። አሁን ይሄ ሳጥናችን አሁንም አንድ ቁጥር ጨምሮልናል። አሁን የምናገኘው አዲስ የጨመርነው ቁጥር ባለ 2 ሆሄ ቁጥር ነው። ማን ነው እሱ? 2 እና 6 2 ሆሄ ነው ያለው። 2 ሆሄ ደግሞ ልክ 2 ሆሄ በምታነቡበት መንገድ ነው የምታነቡት። ስለዚህ ምን ብላችሁ ነው የምታነቡት? 26 20 እዚህ ጋር 2 አለ፣ እዚህ ጋር 6 አለ። 26 ብላችሁ ነው የምታነቡት። ግን 26 ካላችሁ በኋላ ምን ጨምሩበት? ሺህ። ስለዚህ አሁን የምታነቡት 26457። አሁንም አንድ አሃዝ ልጨምር ነው። አንድ ሆሄ አንድ አሃዝ ልጨምር ነው። ማንን ነው የሚጨምረው? 9 ልጨምር ነው። ኦኬ። አሁን እዚህ ጋር 457 ባለ 3 ሆሄ ቁጥር ነው። 457 ብለን እንዳነበብነው ይሄንንም ባለ 3 ሆሄ ቁጥር ምን ብላችሁ ነው የምታነቡት? 3 ሆሄ ነው፣ 926 ነው። አሁን እዚህ ጋር 3 ሆሄ 926 ብላችሁ ምን ጨምሩባት ላይ ልክ 3 ሆሄውን ማነበባችሁበት መንገድ አንብባችሁ ሺህ ብቻ የምትለውን መጨመር ነው። ስለዚህ እኔ ስታነቡት 926457። እሺ፣ አሁንስ ከዚህ በኋላ አንድ ሆሄ ብንጨምር እንዴት ነው የምናደርገው? ከዚህ በኋላ አንድ ሆሄ መጨመር እንፈልጋለን። እንግዲህ ወዴት ነው? ወደ ቀኝ ነው እየጨመርኩ ነው ያለው፣ ወደ ግራ ነው እየጨመርን የምንመጣው። እያደገ ነው። አሁን እንግዲህ ሌላ መጨመር ከፈለግኩኝ አሁን ያችን ምልክት እናመጣታለን። አሁን 7ኛውን ሆሄ ልጨምር ነው። ማን ይሁን? ራሱን ነው እየደገምኩት ያለሁት። በጣም ጎ አሁን እዚች ጋር ከባለ ሺዎቹ ጋር አንድ ተጨማሪ
አሃዝ አንድ ተጨማሪ ሆሄ ስለደመርኩ እዚች ጋር ስትደርሱ ደግሞ ንባባችሁ ላይ ምን ብላችሁ ትጨምራላችሁ? ሚሊዮን ብላችሁ ትጨምራላችሁ። ሚሊዮን። ከዚች በኋላ አሁን ይሄ 3 ካላችሁ በኋላ እዚች ጋር ከጻፋችኋት ቁጥር በኋላ ቁጥሯን ባለ አንድ ሀያ ስለሆነ 3 ብላችሁ የምታነቧት ባለ አንድ ሀያ ስለሆነ 3 ብላችሁ የምታነቧት ግን ምን ትጨምሩባት አላችሁ? ለሆነ ሚሊዮን። ስለዚህ አሁን 3 ሚሊዮን 926 ካላችሁ በኋላ ደግሞ 1457። አሁን ይሄንንም በቀላሉ ማንበብ ይቻላል። አሁን አንድ እንጨምርበት። እንደገና አንድ ቁጥር ጨምሬያለሁ። አሁን አንድ ቁጥር ጨምሬያለሁ እና እዚች ጋር ልጆች ይታያል። አሁን እዚች ጋር አንድ ለእሷ አንድ ሳጥን ጨመርኩኝ። አሁን ከሚሊዮኑ ጋር ስንት ሆሄ አለ? 2 ሆሄዎች አሉ እና 2 ሆሄ ቁጥር ማን ነው? 1 እና 3 እና 2 ሆሄ በምታነቡበት መንገድ አንብቡ። አሁን እዚህ ሳጥን ውስጥ ያሉትን ቁጥሮች 1 እና 3 ስለሆኑ ምን ብለን ነው የምናነበው? 13 ካሉም በኋላ ሚሊዮን ጨምሩበት። 13 ሚሊዮን እዚህ ጋር ማለት 926 ሺህ በመቶ ቤት ያሉትን በተለመደው 457 ለማንበቡ ማንበቡ ይሄን መስመር ከተከተላችሁ በጣም ረጅም ቁጥር ቢሆንም ማንበብ ይቻላል ማለት ነው። አሁን የመጨረሻ አንድ ልጨምር ነው። አንድ ቁጥር ልጨምር ነው። አንድ ቁጥር ጨምር እና እዚች ሳጥን ላይ አሁን አንድ እንጨምራለን። እዚህ ጋር ከሚሊዮን በፊት ያሉት 3 አሃዝ ቁጥሮች ናቸው። 3 ሆሄ ናቸው። 3 ሆሄ ስለሆኑ ደግሞ 100 ቤት ስለሆነ ልክ 100 ቤትን በምታነቡበት ታነባላችሁ። አሁን አዲሶቹ ቁጥሮች 8፣ 1፣ 3 ባለ 3 ሆሄ ቁጥሮች ናቸው። እቺ ምልክት ያደረኩ ነው። ባለ 3 ሆሄ ስለሆኑ ምን ብላችሁ የምታነቡት? 813። እዚህ ጋር 8 አለ፣ እዚህ ጋር 1 አለ፣ እዚህ ጋር 3 አለ። 813 ሚሊዮን 813 ሚሊዮን 926 1457። ስለዚህ እንግዲህ ይሄንን ቁጥር በሚገባ ማንበብ ችላችኋል። አሁን እስቲ ይሄን ቁጥር በቁጥር ቤት ሰንጠረዥ አንድ እንየው። ይሄ እንግዲህ የመጨረሻው ቁጥሩን ይሄን ትልቁን ቁጥር እስቲ በቁጥር ቤት ሰንጠረዥ እንየው። እሺ እንግዲህ አሁን ባለ 9 ሆሄ ቁጥርን በሚገባ ማንበብ ችለናል። እንግዲህ ማጠቃለያው ምንድነው? መጀመሪያ የሰጣችሁን ቁጥር በ3 ችን ምልክት ያደረጋችሁ ክፈሉ። ከዛ እያንዳንዱ 3ቱን ልክ 3 አሃዝ ወይ 3 ሆሄ ቁጥር በምታነቡበት መንገድ ታነባላችሁ። እዚህ ጋር ሺ የምትል ነገር ጨምሩባት፣ እዚህ ጋር ሚሊዮን የምትል ነገር ጨምሩባት። ስለዚህ ማንበብ ቀላል ነው የሚሆነው ማለት ነው። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ 1ም ሲገፉ 2ኛም ሲያልፉ ወደ 3 ሲዘሉ ለ4ኛ ክፍሉ 5ኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክሱ አካባቢ ሳይንሱ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ ከኮሜት ጋር ያጥኑ። 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣ፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጠረ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። አንዳንዴ መካከል ላይ ዜሮዎች ሊበዙ ይችላሉ። ያን አትደናገጡ። ልክ አሁን ባለ 3 አሃዝ ቁጥር አንድ ልጻፍላችሁና እንዴት በቀላሉ ማንበብ እንደምችሉት ላሳያችሁ። አንድ ልጻፍላችሁና አብረን እናነባለን። እሺ አሁን 2 ቁጥሮችን ጽፌላችኋለሁ። እስቲ እነዚህ 2 ቁጥሮች እናንብብ። አሁን ይሄ የመጀመሪያውን ቁጥር ለማንበብ በ3 ቦታ እዚህ ጋር አስተካክያለሁ። በ3 ቦታ ምልክት ታደርጋላችሁ። ምልክት አደረጋችሁ። ከዛ በኋላ እዚህ ባለ 3 ሆሄ ሙሉ ቁጥር አለ። እዚህ ጋር ባለ 3 ሆሄ ሙሉ ቁጥር አለ። እዚህ ጋር ባለ 1 ሆሄ ሙሉ ቁጥር። ልክ ላይ በሰጣችሁ ሳጥን መሰረት እቺ 801 ተብላ ነው የምትነበበው። እቺ 400 ደግሞ እዚች ጋር የምትገባ ቁጥር ነች 400። ስለዚህ 400 ካላችሁ በኋላ ሺ ነው የምትሉት። እቺ 7 ነች። 7 ካላችሁ በኋላ ሚሊዮን የሚለውን መጨመር ነው።
አሁን የመጀመሪያው ቁጥር እስቲ አብራችሁኝ አንብቡ። 7,400,801። አሁን የሚቀጥለውን ቁጥር ደግሞ ተመልከቱ። አሁን በሶስት በዚህ ሁኔታ ተከፋፍሉታላችሁ። አሁን በሶስት ከከፈላችሁት በኋላ እዚች ጋር ምን ነው የሚታየው? 005 005 ሲነበብ ምን ተብሎ ነው? 5 ነው። በቃ 005 5 ተብሎ ነው የሚነበበው። እዚህ ጋርም 006 አለ። ምን ብላችሁ ነው የምታነቡት? 6 ነው። እዚህ ጋር 201 አለ። ባለ 3 አሃዝ ላይ እንግዲህ በጣም ጎበዝ መሆን አለባችሁ ብያልኩት ለዛ ነው። እዚህ ጋር 201 አለ። ስንት ብላችሁ ነው የምታነቡት? 201 ነው። ግን አሁን ይሄን 3 ስትመድቡ ልክ ቅድም ባልኳችሁ መንገድ እዚህ ጋር ያለው ቁጥር 201 ሚሊዮን 201 ማለት 201 ነው። 201 ሚሊዮን እቺና 6,005 በቃ አሁን ቁጥር ስታነቡት ምን ብላችሁ ነው? 201 ሚሊዮን 6,005 በቃ ልክ መቶ ቤትን በምታነቡበት መንገድ 005ን 5 ብላችሁ የምታነቡት 006ን 6 ትላላችሁ። ግን እዚህ ጋር ሺን ትጨምራላችሁ። 201ን 201 ትላላችሁ እና እዚህ ጋር ሚሊዮን ትላላችሁ። እንግዲህ እያንዳንዱ ቁጥር በዚህ ሁኔታ ከወሰድን በኋላ የቁጥሩን በቁጥር ቤት ሰንጥረን መጻፍ እንችላለን። የቁጥሩን የቤት ዋጋ መናገር እንችላለን። የቁጥሩን ዋጋ ወይ ደግሞ ውክልና ይሄን ነገር እንዳትረሱት። አሁን 3 ቁጥሮች ጽፍላችኋለሁና የነዛን ቁጥር የ8 ቁጥርን ትከታተሉልኛላችሁ። አሁን የምጽፍላችሁን ቁጥር በደንብ አስተውሉ። እሺ፣ እነዚህ 3 ቁጥሮች አስተውላችሁ። አሁን በእነዚህ በ3 ቁጥሮችም ውስጥ የኔ የትኩረት አቅጣጫዬ 8 ማየት ነው። 8 ነው የምከተለው። አሁን የመጀመሪያው ቁጥር እዚህ ጋር ምልክት እናደርጋለን። በ3 የቆጠርን እስቲ አብረን እናንበው። የመጀመሪያው ቁጥር 2802። ሁለተኛው ቁጥር እዚህ ጋር ሺህ ነው። 840,123። እዚህ ጋር ደግሞ በ3 ተከፋፍሏል። 681 ሚሊዮን 321,465 ብለን እንግዲህ ሚሊዮኖችን በቀላሉ ማንበብ እንደምንችል ከዚህ ማየት እንችላለን ማለት ነው። እና አሁን እዚህ ላይ የምጠይቃችሁ የ8 የቤት ዋጋ በመጀመሪያው ቁጥር ላይ ስንት ነው? ምክንያቱም እንግዲህ አንድ ቁጥር በያዘው የቤት ዋጋ ልክ ነው የቁጥሩ ዋጋ ወይ ውክልና። እዚህ ላይ 8 የመቶ ቤት ነው። ማንን ነው የሚወክለው? የቁጥሩ ውክልና 800 ነው። እዚህ ጋር ግን 8 የስንት ቤት ነው? 8 1 ቤት፣ 10 ቤት፣ 100 ቤት፣ 1000 ቤት፣ 10,000 ቤት፣ 100,000 ቤት። 8 የቁጥር ቤት ዋጋው 100,000 ነው። የቁጥሩ ዋጋ ወይ ውክልና ደግሞ 800,000 ነው የሚወክለው። 8 8 እዚህ ጋር 800 ነበር የወከለው። እዚህ ጋር ደግሞ 800,000 ነው። በያዘው ቦታ ልክ የቁጥሩ ዋጋ እየተቀያየረ ይሄዳል። እዚህ ጋር ደግሞ የስንት ቤት ነው? 1 ቤት፣ 10 ቤት፣ 100 ቤት፣ 1000 ቤት፣ 10,000 ቤት፣ 100,000 ቤት፣ ሚሊዮን ቤት፣ 10 ሚሊዮን ቤት፣ 100 ሚሊዮን ቤት። አሁን 8 10 ሚሊዮን ስለሆነ 8 10 ሚሊዮኖች ማለት ማንን ነው የሚወክለው? እዚህ ጋር 8 የቁጥሩ ዋጋ ወይ ውክልና 80 ሚሊዮን ነው ማለት ነው። እንግዲህ ይሄ እንግዲህ የቁጥር ቤት ዋጋውን በትክክል ከተረዳን አንድ የሚቀረን ነገር ደግሞ ቁጥሮቹን ማጠጋጋት ይሆናል። አሁን ለዚህም አንድ ቁጥር እሰጣችኋለሁ። እሺ ልጅ ይሄ ቁጥር አሁን ቁጥር መጻፍ የተለማመድንበት ነው። ቁጥር እንግዲህ ባለ 9 ሆሄ ሙሉ ቁጥር ማንበብ ስንለማመድ ትዝ ይላችሁ ነው። 7 አነበብን፣ ከዛ 57 457፣ ከዛ 926,457፣ ከዛ 813 ሚሊዮን 926,457 እያለን ሺዎችንም ሚሊዮኖችንም ሁሉንም ሳንፈራ ቁጥሮችን በዚህ በቀላሉ ምክንያቱም በደንብ በ3 ከከፈላችሁ ቀላል ልጅ በቃ እዚህ ጋር ሺህ የምትል ነገር መጨመር ከሶስተኛው በኋላ እዚህ ጋር ሺህ የምትል ነገር መጨመር የት ጋር እዚህ ጋር ሺህ የምትል ነገር ትጨምራላችሁ። እዚህ ጋር ደግሞ ምን የሚል ሚሊዮን የሚል ነገር ትጨምራላችሁ። በቃ ከዛ ባለ 3 ሆሄ ማንበብ ስለምትችሉ ነገሮች ሁሉ ቀላል ናቸው እና ቁጥር ማንበብ ቀላል ነው። እንግዲህ ደግሞ ያው በቁጥሩን በፊደል መጻፍም በዛው ልክ ቀላል ነው። አሁን ይሄ ቁጥር እንግዲህ የቁጥር ቤት ዋጋውን መጀመሪያ አይታችሁታል። በቁጥር ቤት ሰንጠረዥ አይታችሁታል። ይሄን ቁጥር አሁን የመጀመሪያ ጥያቄ ይሄን ቁጥር ማጠጋጋት ነው። ወደ ስንት አጠጋጉ? ወደ 10 ቤት አጠጋጉ፣
ወደ 100 ቤት አጠጋጉ፣ ወደ 1000 ቤት አጠጋጉ፣ ወደ 10,000 ቤት አጠጋጉ፣ ወደ 100,000 ቤት አጠጋጉ እና ወደ መጨረሻ ወደ ሚሊዮን ቤት አጠጋጉ ነው። እስቲ እያንዳንዱን አብረን እንሄዳለን። እሺ ወደ 10 ቤት ስናጠጋጋ እንግዲህ ቶሎ ቶሎ ነው የምንሄደው። ለምን ማጠጋጋት ላይ ብዙ ሰርተናል። ወደ 10 ቤት ለማጠጋጋት የቁጥሩን አንድ ቤት ነው የምናየው። 10 ቤት ላይ ያለችው 5 ነው። አንድ ቤት ላይ ያለው ማን ነው? 7 ነው። እንግዲህ አንድ ቤት ላይ ያለው 7 እናያለን። 7 ምንድን ነው ስራው? ወይ ይወድቃል ወይ ደግሞ 5ን በአንድ ቁጥር ወደ ላይ ከፍ ያደርጋታል። ስለዚህ ግን እንግዲህ ሁልጊዜ የአንድ ቤቱን በማመሙላት አለብን። የአንድ ቤቱን በደንብ አስተውሉ። የአንድ ቤቱን በማመሙላት አለበት፣ በዜሮ መሞላት አለበት። ምን ማለት ነው? ሁልጊዜ አንድን ቁጥር ወደ 10 ቤት ስናጠጋጋ አንድ ቤቱ ዜሮ ይሆናል። 10 ቤቱ ላይ ያለው ቁጥር ማን ነው? 5 ነው። 5 ሁለት አማራጭ ነበረው። ምን መሆን? ወይ 5 እንደሆነ መቅረት ወይ ደግሞ ወደሚቀጥለው ቁጥር ወደ 6 ማድረግ ነው። የሚያደርገው ምን ከሆነ ነው? የ10 ቤቱ 5 ወይም ከ5 በላይ ከሆነ ነው። ስለዚህ የአንድ ቤቱ ከ5 በላይ ስለሆነ 5 ስንት ይሆናል? 6 ይሆናል። አምስት 6 ይሆናል። ሌሎቹ ቁጥሮች ግን እንዳሉ እንጽፋቸዋለን። በጣም ጊዜ የሚፈጅ ነው። ትልቅ ቁጥር ነው። 926,460 ይሆናል። እሺ አሁን ይሄንኑ ቁጥር ደግሞ ወደ ስንት ቤት ማጠጋጋት እንፈልጋለን? ወደ 100 ቤት። እስቲ ወደ 100 ቤት ማን ነው? የዚህ ቁጥር 100 ቤት ማን ነው? እሺ የዚህ ቁጥር 100 ቤት 4 ነው። 4 ነው አይደል እንዴ? 100 ቤቱ እዚህ ጋር 4 ነው። ስለዚህ ወደ 100 ቤት ስታጠጋጉ ደግሞ ስንት ቤቱ ነው የምታዩት? 10 ቤቱ 5 ነው። 5 እንግዲህ በስምምነት ይጠጋጋል ወደሚለው ቁጥር ወደሚቀጥለው ቁጥር ብለናል። ስለዚህ አሁን በደንብ አስተውሉ ምን እንደምሰራ። አሁን ወደ 100 ቤት ማጠጋጋት ከፈለግን አንድ ቤቱና 10 ቤቱ ሁለቱ በዜሮ ይሞላሉ። ይሄ 100 ቤት ላይ ያለው ቁጥር ወይ እንዳለ ይሆናል ወይ ደግሞ በአንድ ይጨምራል። አሁን በአንድ ይጨምራል። ለምን? 10 ቤት የነበረው ቁጥር 5 ስለሆነ አሁን ይሄ 5 ይሆናል። ከዛ ሌሎቹም እንዳለ እንጽፋቸዋለን። 8 1 3 926። ስለዚህ አሁን በዚህ ሁኔታ መልሱን ጨረስን ማለት ነው። አሁን የሚቀጥለው ስራችን ደግሞ እስቲ ይሄንን ቁጥር ወደ 1000 ቤት እናጠጋጋ። 1000 ቤት ማለት የቱ ነው? ይሄ ነው። ወደ 1000 ቤት ስታጠጋጉ 1000 ቤት ማለት ይሄ 6 ነው። እንግዲህ ወደ 1000 ቤት ስታጠጋጉ ደግሞ ይሄ ወደ ማን ያጠጋጋሉ? እዚህ ላይ ወደ 100 ቤት ያጠጋጋ ነው። አሁን ደግሞ ወደ 1000 ቤት ለማጠጋጋት የምናየው 100 ቤቱን ነው። 100 ቤቱ ማለት 4 ነው። 4 ከ5 በታች ስለሆነ ይወድቃል። ስለዚህ አሁን ወደ 1000 ቤት ስናጠጋጋ ቶሎ ብለን የምናየው ምንድን ነው? እዚህ ጋር ወደ 1000 ቤት የምናጠጋጋ ከሆነ እነዚህ 3 ሆሄዎች በዜሮ መሞላት መቻል አለባቸው። ምልክቷን አደርጋለሁ። 6 ያድጋል አያድግም? ምክንያቱም 100 ቤት የነበረው ቁጥር ከ5 በታች ስለሆነ ነው። ሌሎቹ እንዳለ እንጽፋቸዋለን ማለት ነው። እንዳንሳሳት በጥንቃቄ እንግዲህ ይጠጋጋል። ምልክቱ ያለ እዚያ ላይም ብንጽፈው ጥሩ ነው። አሁን እስቲ ይሄንን ቁጥር ወደ 100 ቤት አጠጋግተናል። እዚህ ላይ ደግሞ ወደ 1000 ቤት አጠጋግተናል። አሁን ደግሞ እስቲ ወደ 10,000 ቤት እናጠጋጋ። ወደ 10,000 ቤት 10,000 ቤት ማን ነው? 2 ነው። ወደ 10,000 ቤት ሲጠጋጋ ደግሞ ማንን ነው የምናየው ነው? እንግዲህ ፈጠን ማለት አለብን፣ ሰዓት የለንም። ወደ 10,000 ቤቱ ላይ ያለው ቁጥር 2 ነው። ስለዚህ ወደ 10,000 ቤት ለማጠጋጋት የምናየው የ1000 ቤቱን ነው። የ1000 ቤቱ ከ5 በላይ ስለሆነ ከዚህ ጀምሮ ማለት ከ6 ጀምሮ ያሉት ምን ይሆናሉ? አራቱም በዜሮ እንሞላቸዋለን። እነሱም በዜሮ ከሞላን በኋላ 2,000 ቤት ያለው ቁጥር ከ5 በላይ ስለሆነ እድገት ያሳያል። ማን ይሆናል? 3 ይሆናል። 930 813 እንዳለ ይሆናል። እሱ ጋር ስላልደረስን
አንጎል አሁን በስንት ቤት እናጠጋጋሉ? በ10 ሺህ ቤት። አሁን ደግሞ እስቲ በ100 ሺህ ቤት እናጠጋጋ። በ100 ሺህ ቤት የ100 ሺህ ቤቱ ማን ነው? 9 ነው። የ100 ሺህ ቤቱ 9 ነው። እና ከ100 ሺህ ቤት ቀጥሎ ያለው የ10 ሺህ ቤት ነው። 10 ሺህ ቤቱ ላይ ማን ነው? 2 ነው ያለው። ስለዚህ 2 ወዳቂ ነው። ስለዚህ 9 እንዳለ ትሆንና ቀሪዎቹ ምን ይሆናሉ? በዜሮ ይሞላሉ። እና ይሄ እዚህ ጋር ምንም የምንቀይረው ነገር የለም። 813 ሚሊዮን 900 ሺህ ይሆናል። አሁን የመጨረሻ ጥያቄ ይሄን ቁጥር ወደ ሚሊዮን ቤት አጣጉ። ወደ ሚሊዮን ቤት ስታጠጋጉ ምን ይሆናል? ወደ ሚሊዮን ቤት ይሄ ነው 3 ነው። ሚሊዮን ቤቱ ላይ ያለው ቁጥር ማለት ነው 3 ነው። ስለዚህ ወደ ሚሊዮን ቤት ለማጠጋጋት የምታዩት ማን ነው? ከሚሊዮን ቤት ቀጥሎ ያለው ማለት 100 ሺህ ነው። በጣም ወፍራም ቁጥር ነው። ወፍራም ቁጥር ስለሆነ የሚቀጥል ያሳድገዋል ማለት ነው። ማንን? 3ን ያሳድገዋል። ስለዚህ 3 ስንት ይሆናል? 4 ይሆናል። እና ይሄ 814 ይሆናል። ሌሎቹ በዜሮ ይሞላሉ። ይሄ ወደ ስናስጠጋጋ ነው፣ ወደ ሚሊዮን ቤት ስናጠጋጋ። ስለዚህ እንግዲህ ማንኛውንም ቁጥር በዚህ ሁኔታ ማጠጋጋት ትችላላችሁ። ሁልጊዜ ወደ 1000 ቤት ሲባል 100 ቤት ታያላችሁ። ወደ 100 ቤት ሲባል ጎኑ ያለውን 10 ቤት ታያላችሁ። 10 ቤት ሲባል ጎኑ ያለውን 1 ታያላችሁ። ቁጥሩ 0 1 2 3 4 ሲሆን ይወድቃል። ያ የሚጠጋጋውን ቁጥር እንዳለ ይቆያል። ቁጥሩ 5 6 7 8 9 ከሆነ ግን ያ የምናጠጋጋበት ቤት ያለውን ሆሄ በአንድ ያሳድገውና ቀሪውን በዜሮ እንሞላዋለን። እንግዲህ ማጠጋጋት ይህን ይመስላል። እሺ ልጆች እንግዲህ ቤስትራችሁን አፋችሁ አንዳንዴ እንቸኩልባቸዋለን፣ ይቅርታ። ግን ያው በግድ እንግዲህ ያለን ሰዓት አጭር ነው። እኔ ደግሞ ብዙ አወራሁ መሰለኝ፣ ሰዓቱ ሄዳል ሳላውቀው። እንግዲህ ከቁጥሮች ጋር ጨዋታችንን ምንም ቢሆን መቅረት የለበትም ብለን እንግዲህ ፈጠን አድርገን እንጫወታለን። እንግዲህ ባለፈው በ7ኛ ክፍለ ጊዜ ላይ እንደነገርኳችሁ ባለፈው የተጫወትኩን ጨዋታ አንድ ጊዜ እንደግመዋለን ብያለሁ። እስቲ እንድገም። እንግዲህ ዋናው ነገር ምን ነበረ? የጨዋታው ህግ አስታውሱ። የጨዋታው ህግ ምን ነበረ? 2 ቁጥር ነው መልሳችን። የ10 ቤትና የ1 ቤት ይኖረዋል። የ10 ቤቱ መልስ እናንተ ጋር ነው ያለው። የ1 ቤቱ መልስ ደግሞ እኔ ጋር ነው ያለው። እኔ ጋር ያለውን መልስ ጽፌላችኋለሁ። አሁን ለእናንተ አይታያችሁ በሚስጥር እዚህ ጋር ጠብቄዋለሁ እና መጨረሻ ላይ ነው ለእናንተ ብነግራችሁ። እናንተ የያዛችኋት ቁጥር እዚች ጋር ትቀመጥ። እዚች ጥያቄ ምልክት ውስጥ ያለው ቁጥር የማን ነው? የእናንተ የልጆቼ ቁጥር እዚህ ጋር ነው ያለው። የኔ ቁጥር እዚህ ጋር ይሆናል። እሺ እንጫወት። ከ1 እስከ 9 ሙሉ ቁጥር ምረጡ። መረጣችሁ? በሁለት አባዙት። ከዛ 2 ደምሩበት። ጥሩ ደመራችሁ። ከዛ በኋላ በ5 አባዙት። አሁን ያገኛችሁት ቁጥር አለ። ካገኛችሁት ቁጥር ላይ 3 ቀንሱ። ቀነሳችሁ፣ ውጤት መጣ። አሁን የመጣላችሁን ውጤት ዋጋውን በጋራ ነው የምንናገረው ብያችኋለሁ። እኔ የ1 ቤቱን እናገራለሁ። ይኸው የ1 ቤቱን ተናግሬያለሁ። 1 ቤቱ ማን ነው? 7 ነው። እናንተ ደግሞ የ10 ቤቱን መጀመሪያ ያዛችኋት ቁጥር ነች አለ እንዴ? እሷ። ስለዚህ የዕለቱ መልሳችሁ እናንተ ያዛችኋት ቁጥርና 7 ነው። እኔ ቁጥሩ ይህን ይመስላል። አንድ ጊዜ ተጫወተን እንግዲህ በሚቀጥለው ደግሞ ወደ ሌላ እንገባለን።
እንግዲህ አብራችሁን ስለነበራችሁ አመሰግናለሁ።